እንደኔ ሰላሳዎቹ መጀመሪያ አካባቢ ያላችሁ ሰዎች ማለት ነው ጉልበቴን ወገቤን ከማለታችሁ በተጨማሪ የሆነ ነገር መርሳት ስትጀምሩ ይሄ ነገር አልዛይመር ሲሆን ብላችሁ ትፈራላችሁ። አይዟችሁ አትፍሩ። አብዛኞቻችሁ አልዛይመርስ የለባችሁ። ምልክት የሚያሳየው እድሜያቸው 60 በተለይ ከ65 በኋላ የሆኑ ሰዎች ላይ ነው። እዛ ግን በጣም ትንሽ ሰዎች አሉ እድሜያቸው 40 እና 50ዎች ውስጥ ሆነው ይሄ አልዛይመርስ የሚባለው በሽታ ራሱን የሚገልጥበት ማለት ነው። ከጊዜ ወደ ጊዜ እየተባባሰ የሚሄድ ይሄ ማለት ኒውሮ ዲጀነሬቲቭ ይባላል። የመርሳት ችግር ነው። እነዚህ የምታያቸው ሰማያዊ ቦታዎች ላይ ማለት ነው ቤታ አሚሎይድ ወይም ደግሞ ታው የሚባሉ ፕሮቲኖች አሉ። እነዚህ አብኖርማል በሆነ መንገድ እንግዲህ አንጎላችን ላይ ሲጠራቀሙ የሚመጣ በሽታ ነው። ሰዎች እንግዲህ ሾርት ተርም ሜሞሪ ሉዝ ማድረግ ይጀምራሉ። መጀመሪያ በቅርብ ጊዜ የነበራቸውን ኮንቨርሴሽን፣ አንዳንድ እቃዎችን በቅርብ ሰዓት ያስቀመጡትን እቃ የቱ ጋር እንዳስቀመጡ መርሳት፣ ከዚህ ጋር ተያይዞ እንግዲህ ግራ የመጋባት ነገር ይመጣል። ይሄንን ምልክት ደግሞ አንዳንድ የመጀመሪያ አካባቢ በተለይ ለመደበቅ ብለው ደግሞ የባህሪ ለውጥ ይመጣል ማለት ነው። ቆጣ ቆጣ ማለትም ሊኖር ይችላል ማለት ነው። የተባባሰ ሲሄድ ከረዥም ጊዜ በፊት የነበረውን ነገር በሙሉ መርሳትም ይመጣል ማለት ነው። የባሰ ሲሄድ ሽንት፣ ሰገራ መቆጣጠርም ችግር ሊያመጣ ይችላል። እኚህ ሰዎች ሙሉ ለሙሉ ሰው ላይ ዲፔንደንት የሆነ ላይፍ ይኖራሉ ማለት ነው። ይሄ በሽታ ከታወቀ ከ4 እስከ 8 አንዳንዶቹ እስከ 20 ዓመት ድረስ ሊኖሩ ስለሚችሉ የዚህም በሽታ ፕሮግረሽን ወይም መባባስ የሚያቆሙ መድኃኒቶች ናቸው ማለት ነው የሚሰጡት። ከዛ በተጨማሪ ደግሞ ሰፖርቲቭ ኬር በተለይ ለነሱም ለአስታማሚዎቻቸውም ደግሞ የሚሆን ትምህርት ነው የሚሰጠው ማለት ነው። በዋነኝነት ግን በጣም ብዙ ሪሰርቾች እየተሰሩ ነው። እንግዲህ በቅርብ ጊዜ ይሄን ነገር የሚመልስ ሕክምና እንግዲህ ይኖራል ብለን ተስፋ እናደርጋለን። ለጊዜው ኪዩሬቲቭ የሆነ ነገር የለም። በሽታው እንዳይባባስ ግን የሚያደርጉ መድኃኒቶች አሉ።